ዲቻ ሊስትሮ የሳቃችሁበት ሰዎች ምን ያህል እቺ ሀገር እንደሚቀይር ስላልገባችሁ ነው። እንግዲህ ዲቻ ቦይስ ይዣቸው መጥቻለሁ። አዲሱ ቢዝነሳቸው ላሳያቸው ማለት ነው። ይህ ቢዝነስ እነሱ ብቻ አይደለም የሚሰሩት፣ እንዳለ አዲስ አበባ ውስጥ ያሉ ወጣቶችም የሚሰሩበትና የስራ እድል የሚፈጥር ነው። እናም አት ዘ ሴም ታይም የአዲስ አበባ ገጽታም የሚያስተካክል ነው፣ ውበት የሚፈጥር ነው ማለት ነው። እስኪ ኑ እንግባና ላሳያችሁ። አሁን እንግዲህ የምንገኘው በእማዋ ነው። እንደምትመለከቷቸው የሚገራርሙ አዲስ ዲዛይኖች አሉ፣ በጣም የሚያማምሩ ማለት ነው። እማዋ የእናቱ ስም ነው። እነዚህ እማዋ ብለው ነው የሚጠራት መሰለኝ እና በጣም ደስ ብሎኛል። ይሄው አሁንም ማሳያችሁ ነገር እንዴት ናችሁ? የኔ አባት እንደምን አለ? ደህና ነህ ወይ? ስላገኘሁ ደስ ብሎኛል በጣም። ይህ ስም በጣም ነው የምወደው እማዋ። እውነት በጣም ምን ይመስላል? እንደዛ ብለን የምንጠራት እናት ምንድነው? እማዋ ማለት እማዬ ነው አይደል? እማዋ ማለት እማዬ። ከዛ ሎጎው ደግሞ እየፈተለች ነው እንትን። ዋው ቢዩቲፉል። እንዴት ነህ? የኔ ነው። አይ ላቭ ኢት። በጣም ደስ ብሎኛል የኔ አባት። ይሄው እንግዲህ እየነገርኳቸው ነው ዲቻ ሊስትሮ ብለው እየሳቁ ነበርና ብዙ ሰዎች ዲቻ ሊስትሮ ከምታስቡት በላይ ነው። የብዙ ሰዎች የወጣቶች የሥራ እድል የሚያመቻች ነው፣ እድል የሚፈጥር ነው ብያችኋለሁ። እስኪ አሁን እናሳያችሁ ዲቻ ሊስትሮ እንዴት እንደሚመስል። ዲቻ ሊስትሮ ቤት እስኪ በእናትህ ወንድሜ ንገራችሁና ልግጠምልኝ ማይክና በደንብ አስረዳልኝ እስኪ። እንግዲህ ለሊስትሮዎች ድራዲስ ያዘጋጀው ድራዲስ የሚባል የአሉሚኒየም ካምፓኒ አለ። ያኛው ያዘጋጀው ነው። ይሄኛው ወረፋ የሚጠብቁበት ነው ሰዎች እዚህ ጋር ማለት ነው። yes ማታ ላይ ልክ እንደዚህ አጥፉና ይከቱታል ውስጥ ጋር ቀን ደግሞ እዛ ጋር ምንድነው የሚያስቀምጡት? ይሄ ስቶር ነው የሚስቧት። ይሄኛው ስቶር ነው። እሺ ስቶሬጅ ነው። አሁን ለምሳሌ የሚጠቀሙበትን የሊስትሮ እቃ ስቶር የሚያደርጉበት ነው። እዚህ ጋር አላቸው፣ እዛ ጋርም አላቸው። ግን እንግዳ ሲበዛባቸው ይሄንን ያወርዱትና እዚህ ጋር ቁጭ ማለት ይችላል። በደምብ እዚህ ጋር ቁጭ ብዬ ወረፋ እጠብቃለሁ ማለት ነው። አንድ ሰው ሲጨርስ ወደዛ ይገባል። ይሄኛው እንደዚህ ዝግ ነው የሚሆነው። እሺ ይሄ ዝግ ይሆናል። እዚህ ጋር ልጆቹ የሚሆኑት እዚህ ጋር ነው። ኦኬ እዚህ ጋር ሆኖ ነው የሚጠብቁት። እዚህ ጋር ከሆኑ በኋላ የነሱ እንደዚህ ዝግ ነው የሚሆነው። የነሱ ይዘጋል። እሺ የነሱ እንደዚህ ዝግ ነው። እሺ እዚህ ጋር ይችኛው ስቶር ናት ተመሳሳይ። እዚህ ጋር ስቶር አላቸው፣ ይሄ ስቶር አላቸው። ይሄኛው ውድ የሆኑ እቃዎች አሁን ለምሳሌ ቢይዙ እና ሰው እንዳያይ ነገር ግን መሸጥ ሲፈልጉ እዚህ ጋር ያረጉና ይዘጉታል። ናይስ ይዘጉታል። ኦልሬዲ ተዘጋ። ኦኬ ይሄኛው ደግሞ እነሱ የሚጠቀሙበትን የሊስትሮ እቃዎች በሙሉ እዚህ ጋር ያረጉታል። ይሄ እንደዚህ ይዘጋል፣ ሶ አይታይም ማለት ነው። ከዛ ቀጥሎ ደግሞ አሁንም እዚህ ጋር የዋይፋይ እና ኤሌክትሪክ አለው ሙሉ። ይሄ ደግሞ ዋይፋይ እና ሶኬት አለው፣ ቻርጀር ማለት ነው። ይሄ በአንደኛው ዋይፋይ ይጠቀማሉ፣ በአንደኛው ደግሞ ቻርጀር እዚህ ጋር አለው። አሁን ኢንዲኬት እዚህ ጋር ደግሞ ተመሳሳይ አለው። ዋው ሶ እነዚህ ላይት ፊክስ የተደረገው። ስለዚህ 24 ሰዓት መስራት ይችላሉ ማለት ነው። yes ከፈለጉ ማታ ከፈለጉ ቀን። yes ይሄኛው ደግሞ ላይት ኮንትሮል የሚያደርጉበት ነው፣ የውጭውንም የውስጡንም። ከዛ ይሄኛው ፓርት ደግሞ ንግድ የሚነግዱበት ሱቅ ነው። ይሄ ደግሞ ሱቅ ነው። ሶ አንድ ሊስትሮ እዚህ እየሰራ መግባት ይችላል። አንድ ሊስትሮ ልክ እዚህ እየሰራ በተመሳሳይ ህልሙ የሚፈልገውን አሁን ለምሳሌ እኔ ጫማ መነገድ ፈልግ ነበረ። ሊስትሮ ያለው ትልቅ የጫማ ፋክተሪ እንዲኖረኝ ፈልግ ነበረ። ይሄኛውን ልክ እንደዚህ ሆኖ ቢዘጋጅ ኑሮ ያኔ ጀምረው ነበር ማለት ነው። ሶ ይሄም የሸራተት ነው ኢዝሊ። ከዛ እዚህ ጋር ደግሞ ያውን ውሃ ከላይ ታንከር አለ። ይሄ በአጋጣሚ የነበረው ታንከር ስለፈረሰ ነው። እነዚህ ታንከሮች ናቸው ሶ ከላይ ይገጠማሉ። ይሄ እዚህ ጋር 3 አላቸው። ለምሳሌ እዚህ ጋር መጀመሪያ ጫማ ጨምቀው እዚህ ጋር ያጥቡና ከዛ ንጹህ ውሃ ከዛ የመጨረሻ ውሃ ያደርጉታል ማለት ነው። ሶ ይሄ ደግሞ ከስር ማፍሰሻ አለ። ይሄ ከስር ማፍሰሻ አለ፣ ይፈሳል። እቺ ታፈሳለች ውሃ። አሁን ከላይ ስላፈረሱት ነው እንጂ ውሃ ይፈሳል። ከዛ ደግሞ ላይክ ማታ ደግሞ እቺ ደግሞ ስቶቭ ነው። ምን ለማድረግ ማብሰል። አሁን ሊስትሮ ስቶን የሚከብድ ነገር የፈለገን ነገር ሄደን መብላት አችል። እሺ ስለዚህ ሄደን መብላት ስለማችል አንተ የገባህን ያክል እዚሁ ላይ ሰርተ ተበላለህ ማለት ነው። እቺኛዋ ሶኬቷ እዚህ ጋር አለች። እሺ ሶኬት እዚህ ጋር አለው እንዳለ ያረጋው። ከዛ ይሞቃል። ማርኬቲንግ ጂኒየስ ከሆኑ እነሱ ይሄ ኢትስ አ ጌም ቼንጅ። እንዴት ነው የሚያደርጉት? አሁን ለምሳሌ ቡና ያፈሉና ሰርቭ ያደርጓቸዋል እዛው። እሺ ለክላይንቶቻቸው ማለት ነው። እነዚህ ክላይንቶች
አሁን እየሞቀ ነው ትንሽ እየሞቀ በጣም ነው የሚገርመው አንተ ሶ ልጆቹ ማርኬቲንግ ጂኒየስ ከሆኑ ማኔጅ ማድረግ ይችላሉ የሚንቱ yes እዚህ ጋር ማኔጅ እዚህ ጋር ትታያለች እንት ነው እስኪ እቺ ቀዳዳ ላይክ ይበርቷል አልበራም ቆይ አውጥቼ ማሳይ ሶኬት እስኪ ሰካ ስትዞር በረች የሆነ ድምጽ ማወጣች yes ስለዚህ እቺ ስቶቭ አለው yes ስቶቭ አለው እነዚህ ልጆች ሄደው መመገብ አይችሉም ሁለተኛ ሊስትሮ ሂዝ ቢዚ ሄዶ እንደፈለገው ሰርቭ መደረግ ምናምን አይችልም ልክ አሁን እንደኛ ሄዶ ረጅም ሰዓት ቁጭ ብሎ ምናምን መመገብ አይችልም ስለዚህ እዚህ ጋር ያገኘውን ነገር ጥሎ ይበላል እነዚህ የተዘጋጁት ደግሞ አሁንም እነዚህኞቹ ልክ እንደ ኪችን ካቢኔት እዚህ ጋር እንጀራ ቢያረግ ሻይ ቢያረግ ምግብ ቢያረግ የሚያስፈልገው ትንንሽ እቃዎች ሳህኖች ምናምን ተለክተው ነው የተሰሩት ስለዚህ አንድ ሊስትሮ ሙሉ እዚህ መኖር ይችላል ከፈለገ አንለስ ደግሞ ሌላ እንደ አናዘር ኦፕሽን እዚህ ጋር መኝታ አለው እሺ መኝታ አለው yes እስኪ ኦ ማይ ጋድ ይሄኛው ልክ አንተ አሁን እዛ ጋር ላይ ተቀመጥክ ካንተ ፍሮንት ላይ አንተ የምትወዳቸው አሁን ለምሳሌ ሽቶ ከሆነ ቦታውን የሚመጥን አሁን ሸራተን ላይ ያለ ሰው ምን ሊገዛ ይችላል የሆነ ቦታ ያለ ሰው ምን ሊገዛ ይችላል ብሎ ልጅ አሪፍ ነገሮች ነው አድርጎ እዚህ ጋር ይዛል አንተ የምታየው አይደለም እዛ ጋር የተቀመጠው ሰውዬ ዳይሬክት የሚያየው እስኪ ያቺ ስጠኝ ይሄንን እቃ ማታ ግን ማውረድ ግዴታ አለበት እዛ ውስጥ ስቶሪ ያደርጋል ኦኬ ሶ ይሄኛው እዚህ ጋር ፓምፕ አለው እሺ ውሃ ነው ፓምፕ የሚያደርገው ይሄ ፓምፕ አለው ልጆቹ ላይ ወጣው ሮቶ ላይ አያደርጉም አሁን ሰርተን ጨርሰ ነው ቢሆን ፓምፕ ሲያደርገው ወደ ላይ እናሳየህ ነበር እሺ እዚህ ጋር ፓምፕ አለች እቺ የፓምፓ ውሃ ወደ ላይ የሚወጣባት ሶ ያመጡና ውሃው ላይ ሲያደርጉት ውሃውን መጥቶ ወደ ላይ ወስደዋል ይሄ 20 ታንከር 80 ታንከር ይዛል ላይ ሶ ስቲል ስትራክቸሩ ሲሰራ 80 ታንከር መቻል 80 ሊትር መያዝ እንዲችል ተደርጎ ነው የተሰራው ማለት ነው ይሄ ደግሞ ወደ አልጋ ነው የሚሆነው ይሄ አሁን አይገርምም እናቴ በጣም ነው የሚገርመው ዋው በጣም ነው የሚገርመው ማታ ላይ ደግሞ እዚህ ጋር እንትኑን አድርጎ መኝታ ያደርገዋል ማለት መኝታ ያደርገዋል እዚህ ይተኛል አሁን እዚህ እኮ ሁለት ሰው መተኛት ይችላል በደም ሁለት ልጆች መተኛት ይችላል አሁን ለምሳሌ እኛ ይሄን ስታንዳርዱን ጠብቆ የሸራተን ስታንዳርድ የትልልቅ ሆቴሎች ስታንዳርድ ስለሆነ ልጁ ከግቢው አሁን እናስወጣዋለን ካሉ አንሰጠውም ይሄን ለምን እዛው ውሎ አድሮ ቆጥቦ የሆነ ቦታ እንዲደርስ ነው ይሄ ራሱ ስራው ራሱ ሲሰራ የሆነ ቦታ ኢፍ መኪና ያላቸው ሰዎች እንትን እንዲሉት ነው አሁን ለምሳሌ የኔ ፎርድ ላይ ጎትተናል ኦኬ የኔ ፎርድ ላይ ጎትተናል ይሄንን ጎትተናል ይሄኛው ምንድነው ይሄ የዚህ ዋና ዓላማ ደግሞ ልጆች አሁን ፕሮሞሽን ማከራየት ይችላል እሺ በዚህና በዛ በኩል ፕሮሞሽን የሚያከራዩበት ነው እዚህ ላይ ይለጥፍና አንድ ካምፓኒ እነሱን ስፖንሰር ማድረግ ከፈለገ እዚህ ጋር ልክኛ እንዳይከፍቱት ለምሳሌ አንድ አመት ውል ካላቸው እሺ እስከ አንድ አመት ድረስ ይሄን እንዳይከፍቱት እናደርግላቸዋለን ዋው አይከፍቱት እዚህ ነው የምትሆነው ካምፓኒ እየመጣ ነው ፕሮሞሽን የሚቀያየረው ፖስተሮች ሲቀይር ቁልፍ ያለው እዚህ ሊስትሮ ላይ ኦኬ ሶ ይሄኛው ደግሞ መብራት ዙሪያውን አለ ይሄ ብቻ ሳይሆን ያደምቀዋል ማለት ነው ኢሚዲየትሊ እነዚህም መብራት አላቸው በጣም እነዚህም መብራት አላቸው በዚህ በኩል ተመሳሳይ ራሱ በዚህ በኩል አለ እነዚህን ያከራያሉ ከዛ ይሄኛው ለሁለት ዓላማ ነው አሁን ስፖንሰር ያደረገው ሰውዬ አንዷን ፓርት ብቻ ነው መጠቀም የሚችለው እሺ ሌላ ግን በምን መሰለ ሊስትሮ ስራ ነው የሚል ኮንሰፕት ነው ይሄንን ያመጣው ሊስትሮ ስራ ነው ሶ አሁን ካልዲስ እንገናኝ ማዋጋ እንገናኝ የሆነ ቦታ እንገናኝ ይባላል አይደል ለምን እንትና ሊስትሮ እንገናኝ ይባላል በሚል ኮንሰፕት ነው እቺን የሰራና በጣም ኤንድ ዘን አይታ ከሆነ ሊስትሮ የሰሩ ሰዎች በጣም ስኬታማ ናቸው አስተውያለሁ yes ስለዚህ እነዚህ ዛሬ እዚህ ጋር የሚገቡ ልጆች 100% ሹር ከሆነ አመት በኋላ እርግጠኛ ስለሆነ በጣም ያው እኔም 4 አመቴን የገበርኩበት ስለሆነ ማለት